አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበሯችሁ የእስማኤል ፈርኒቸር ቤተሰብ እንዲሁም የሀዊና የስም ቤተሰብ እንዴት ናችሁ? ሀባይ እኛ ጋር በጣም ሰላም ነን አልሐምዱሊላህ። ይኸውላችሁ እንግዲህ እንደዚህ እየደከመኝም ቢሆን እቃችሁን ቀስ ቀስ እያልኩ እያወጣውኝ ነው ማለት ነው ሀባይብ። እና እንዴት ናችሁ ታዲያ? እንዴት ይዟችኋል? እኛ ጋር አልሐምዱሊላህ ረብል ዓለሚን። ሰሞኑን በተከታታይ እቃዎችን እያወጣውኝ ነው፣ ግን ቪዲዮ መልቀቅ አልቻልኩም፣ እየደከመኝ ነው እና ዱአ አድርጉ። ይህንን ድጋፍ እንግዲህ ዛሬ ማሳያችሁ የሁለት ሰው እቃ ነው። የሁለት ሰው እቃ ነው ኢንሻአላህ። ዛሬም የተጫነ አለ ወደ ሰኞ አራግፊኝ። የእነሱን ደግሞ ነገ ከቻልኩ ለቅላችኋለሁ ማለት ነው። እና ይህንን ድጋፍ እንዴት አያችሁት? ይሄ ድጋፍ ለእናት ሰፕራይዝ የተደረገ ነው። ከነ ምንጣፉ እንግዲህ ማቻ አድርጌልኝ ከነ መጋረጃው ብላኝ ማች አድርጌ ላኩት ነው። ከዚህ ቀጥሎ ደግሞ 30 ቲክነስ ቦንድድ በቦንድድ ማጅሊስ እና የሚያማምር ነገር አሳያችኋለሁ። እናንተ ቪዲዮን እስከ መጨረሻው ላይክ እያደረጋችሁ አበረታቱኝ ማለት ነው። እና እንግዲህ ውድ እስማኤል ፈርኒቸር ቤተሰቦች እዚህ ጋር እንደምትመለከቱት ይሄ ውሃ ጆክ በጣም ነው የሚያምረው። በነገራችን ላይ የማይገፍ ነው፣ ወርቃማው በጣም ነው የሚያምረው። የዛሬዋ ልጅ ጽድት ያለ እቃ ነው ያዘዘችኝ። በነገራችን ላይ አሁን ላይ የሚመጡት እቃዎች የበፊቱን በቃ ያስንቃልና አይን አዋጅ ነው ሁሉ የሚሆንባችሁ ለመግዛት፣ ግን ውድ ናቸው። እንዴት እንደሆነ አላውቅም። እና እንደምትመለከቱት ደግሞ ማዕደን፣ ይሄ አሁን ለኢትዮጵያ በጣም አስፈላጊና አንገብጋቢው ማዕደን ነው። ሰው ቤት ዶሮ ይዛችሁ ብትሄዱ ቤታችሁ ወተት ምን ማምጫ ለሁሉ ነገር ብቻ ይሄ በጣም ጠቃሚ ነው። እና እሷ ደግሞ አንድ ደርዘን ነው ያዘዘችኝ። እዚህ ጋር ደግሞ የሻይ ብርጭቆ አንድ ደርዘን አላት። በሷ ምርጫ ነው በነገራችን ላይ ፎቶ እየላከችልኝ ነው ማለት ነው የገዛውላት። እንደዚህ እኔ ጋር መጅሊስ የፈርኒቸር እቃዎች ሲኖራችሁ ከዛ እንደዚህ ደግሞ የምትፈልጉትን እቃ ጨምሬልን ስትሉኝ ጨምሬ እገዛላችኋለሁ ማለት ነው። እና ውዶቼ ይሄ ሳህን ቁርጥ ሳህን አያችሁ፣ አሁን እንደ ሴራሚክ ነው የሚመስሉትና አሁን የመጡት የድሮቹ አበባዎቹ ምናምን ቀርተዋል። ይሄ ለራሱ የኬኩን ሳህን በዛ ነበር ያዘዘችኝ፣ ግን አላገኘውላትም እና ግማሽ ደርሰን በአበባው አድርጌላታለሁ ማለት ነው። ይሄ ደግሞ የቱርክ ጆክ አለ ከነ ብርጭቆ የሚሸጥ። ይሄንኛውም ብርጭቆ ለብቻ ጆኩን ለብቻ ነው የገዛሁላት። ይሄ ደግሞ እንደምትመለከቱት ብረት ድስቱ፣ ይሄ ብረት ድስት እኔ በጣም ወደው ብረት ድስት ነው፣ ቤቴ እጠቀመዋለሁኝ። እኔ ግን እህቴ ነች ከዱባይ ያመጣችልኝ። እንደዚህም ዋጋው ውድ አልመሰለኝም እናንተ፣ ዋጋው በጣም ውድ ነው። እና ይሄን ብረት ድስት ከዛ ስትመጡ ካርጎ በተለይ የምታደርጉ ልጆች ካርጎ ብታደርጉ ጥሩ ነው። እቺ 3 መጥበሻ እስከ 6000 ምናምን ነው የሚሉት እና በጣም ነው የገረመኝ የብረት ድስቱ አይነት ማለት ነው። የሴራሚክ ይሄ አይዝም ምናምን በቃ ምንም ነገር ስጠባብሱበት ምናምን ቆንጆ ነው። አሁን የሆነ ብረት ድስት እንትኖች አሉ መጥበሻዎች ከዚህ ቀለል የሚሉ ማለት ነው ቤት የምጠቀምባቸው የሆነ እርጅኖ ይዛሉ ፍርፍርም ምንም ስትሰሩባቸው ብረት ብረት ነው የሚሉት እና ወይ ነጩን ይሄ ዝም ብሎ ለጥብስ ቤት የሚገዙት አለ አይደለ? የነጩ ጭልፋ ምናምን የሚሰራበት ማለት ነው የተሳህን የሚሰራበት፣ ወይ እሱን ግዙ ወይ ደግሞ ይሄንን ጨክናችሁ የሴራሚኩን መጥበሻ ግዙ ማለት ነው እንጂ ሌላው መጥበሻ ዋጋው ቀለል ያለ ነው። ግን እኔ አሁን ቤቴ 3 ነው 4 ወላሂ ዝም ብዬ ቁጭ አድርጌዋለሁኝ እሳት መጫሪያ ምናምን አድርጌው ማለት ነው። የሆነ እርጅኖ ነው የሚሉት በቃ ምግቡ ስትሰሩት ብረት ብረት ነው የሚለው እና ለዛ በጣም ጠቃሚ ነው። እንግዲህ ትንፋሽ እየተቆራረጠ ነው ማወራችሁ፣ እንዴት እንደሆነ አላውቅም፣ እየደከመኝም ስለሆነ ይመስለኛል። እዚህ ጋር ደግሞ ማሳያችሁ እንግዲህ መዋቢያ፣ ይሄ ሁሉም ሴት ቢኖራቸው ብዬ ነው የምመክረው። ሌዘር ነው የዛሬው። ሌዘር ደግሞ ከነ ኮፊያው ነው ማለት ነው። ከነ ኮፊያው ሲሆን ደግሞ እንዴት ቀለል እንደሚያደርግላችሁ በደንብ አሳያችኋለሁኝ። እናንተ ግን ቪዲዮ ላይክ ማድረጋችሁን ተው አትርሱ። እኔ አሪፍ ነገር ነው ማመጣላችሁ። ያው እንዳልጠፋ ደግሞ እንዳሁኑ እናንተም እንትን በሉኝ ማለት ነው። ተመልከቱ እንግዲህ እንዴት ወጥቼ እንደተቀመጥኩ እና ሰውን አልብሱኝ አታልብሱኝ እንደዚህ አስተካክሎልኝ ምናምን የለም። በቃ ራሳችሁ ተዘጋጃጅታችሁ ተቀባብታችሁ ሲጨርሱ እንዲህ እንግዲህ ጭሳችሁን አያይዛችሁ ወንበር ስር ካስገባችሁ በኋላ
እንደዚህ መልበስ ነው ማለት ነው። አያችሁት? እንግዲህ ይሄ ቤትም አየር አይወጣም። የሚወጣውም ጭስ ወደ ፊታችሁ ነው የሚመጣው። ከዛ ፊታችሁ ይጠራላችኋል ማለት ነው። እና እኔ በጣም ነው የወደድኩት ይሄ ኮፊያውም ማለት ነው። ክሪም ለብሶ ከመግባት በዚህ ይሻላል በደንብ ማለት ነው። ለጸጉራችሁ ምስቲም ይሆናል። እንደዚህ ፊታችሁን ደግሞ ማስመታት ትችላላችሁ። እንግዲህ ለፊት ጥራት ጎበዝ የሆኑ ሰዎች ብዙ ሰዓት እንደዚህ አጎንብሰው ፊታቸውን እንትን ይላሉ። እኔ እንኳን አልችለውም። ልቤን ነው የሚነካኝ። ምን እንደሆነ አላውቅም። ስትወርዱ ለራሱ ቅልል ነው የሚላችሁ። እና ይሄ መጋረጃ ደግሞ እህቴ ነች የሰራችልኝ ማቻ አድርጋ። እንዴት ይህን የመሰለ መጋረጃ አይታይም። ለምን ነው ቪዲዮ ላይ የማይገባላት ላሳያት ብላ እዛ ጋር የአልጋ ወረት ያዙልኝ እያለች እየሞከረች ነው። ጣውላ ቤት ስለሆነ ነው የፈረሽኩት። እንደዚህ እንግዲህ እሷ ደግሞ ቆንጆ ቆንጆ ትራስ ልብሶችን መጋረጃዎችን በመስራት ትታወቃለች። አንሼ እሷንም እየገባችሁ ዘዟት እና በነጭ ገበር ተደርጎ እንዲማች ተደርጎላታል። ምንጣፏ ላይም አበባውም ትንሽ ነጭ ስላለው ክሬም ነገር ማች ያደርግላታል ብለን ነው እንግዲህ አስበን ያደረግነው ማለት ነው። እናንተስ እንዴት አያችሁት? እስኪ ከ10 ስንት ትሰጣላችሁ? ጻፉልኝ ኮመንት ላይ ማለት ነው። ኮመንታተሮችም ጠፍታችኋል። እና ይሄንን ይመስላል እንግዲህ የዛሬ ቪዲዮ። እቃውንም የወደዳችሁ ይሄ ድጋፍ ቤት ገብቶ ተፈርሾ ደግሞ አሳያችኋለሁ። ራሳችን ሄደን እየፈራረሽ ነው። ይሄ ደግሞ ጠረጴዛ ያለ ጠረጴዛው ለራሱ እንዴት እንደሚያምር አያችሁት? 12 ሜትር ነው። በጣም ረጅም ነው እና ያለ ጠረጴዛው ለራሱ እንዴት አባቱ እንደሚያምር ምንጣፉን በጣም ነው ያማረኝ። እንደዚህ እንግዲህ ፏፏ አድርገን አድርሰናል። ቤቷ ደግሞ አሁን ገብቶ ታዩታላችሁ ማለት ነው። አንዳንዴ ያው የእናቶች ቤት የጭቃ ቤት ምናምን መሬቱ ካልተስተካከለ ውሃ ልክ አይመጣም እንጂ በትክክል ተለክቶ ተሰጥቶኝ ነው የተሰራላቸው። እና መጋረጃዬ ውበቱ አልወጣልኝም፣ ልጆቹን በደንብ አልያዙልኝም ብላ እንግዲህ ትግያ ይዛለች እላችኋለሁ። ለማሳየት ነው ይሄ ሁሉ እንግዲህ። እና እንዴት አያችሁት? ምንጣፉስ ማለት ነው ቱርኪ ሆኖ ኢራኒ ነው። እንደዚህ ሌዘር አለው ከስር ኢራን ሆኖ። በነገራችን ላይ ከዚህ በላይ ኳሊቲ አለ፣ ከዚህ በታች የወረደ አለ። እንደ ብራችሁ ነው በነገራችን ላይ ማለት ነው። ምንጣፍ አሁን ላይ ከ35,000 ብር ጀምሮ እንደ ብራችሁ እያለ ነው ወደ ላይ የሚሄደው ማለት ነው ሀባይብ። እና ስትገዙ ምንጣፍ ብቻ መሆኑን ሳይሆን መጠያየቁ ጥሩ ነው እላችኋለሁኝ። አንዳንዱ አሁን ይሄ ሲታጠብ በቃ ሁሌ ቤት የምጠቀመው ነው። ሁሌ ወዝ በቃ እንደዚህ አይነጫጭም ምናምን ደስ ይላል። እና ቤታቸው ከገባ በኋላ እንግዲህ ይህንን ይመስላል። እንደምትመለከቱት ኮርነኑ አካባቢ የመሬቱ የዋለ እኮ ትንሽ አቀማመጡ ከፍ አድርጎታል እንጂ ልኬት አለካካቸው ማሻአላህ ነው። እና ዘዙ እላችኋለሁ።